Hello everyone. ዛሬ ቤዚክ ቨርሰስ አድቫንስድ ይለናል። መሰረታዊ የሆኑትን ከአድቫንስድ ጋር እያነጻጸርን እንማር ወይም ከቀላል ወደ ከባድ እንማር። ለማንኛውም ለቻናሌ አዲስ ከሆናችሁ ሼር፣ ሰብስክራይብ ማድረጋችሁ አትርሱ ፕሊዝ። ሃምብል እንግሊሽ ውስጥ የተለያዩ ቆንጆ የሆኑ ቪዲዮዎች አሉ ሊገነቧቸው የሚችሉ በእንግሊዝኛው አንጻር ለሰራተኞች፣ ለተማሪዎች፣ ለሁሉም ዋክ ኦፍ ላይፍ ላላቸው ሊረዷችሁ ይችላሉ። well let's go to the lesson please. ቤዚክ ቨርሰስ አድቫንስድ ወይ ከቀላል ወደ ከባድ እንዴት መማር እንደምንችል እኔ ቤዚክ ስር ያሉ የቀላል የሆኑ ወይ የተለመዱ ናቸው። አድቫንስድ ስር ያሉ ትንሽ አድቫንስድ የሆኑ ወይ ወጣ ያሉ አባባሎች ናቸው። እንያቸው። በሁለት አማራጭ መማር መልካም ነው። I don't know አላቅም ስንል ስለ አንድ ነገር I don't know ወይ ደግሞ it beats me እንላለን። በአድቫንሱ it beats me እንላለን። good luck መልካም እድል ስትሉት አንድ ሰው good luck። break a leg like wish me luck እንደማለት ነው። calm down ኤልን አናንብባት please። ካላም ነው የሚሉ ብዙ ሰው ግን ኤል አናንብባት calm down። take it easy ተረጋጋ ስንል አንድ ሰው ነገርን ቀለል አድርገው ስንል calm down ወይ ደግሞ take it easy you can say። I'm listening እያዳመጥኩ ነው ስንል አንድ ሰው I'm listening። I'm all ears መላ አካሌ ጆሮ ነው ስትሉ I'm all ears which means I'm listening። hurry up ፈጠን በል ስንል አንድ ሰው hurry up ወይም shake a leg ትሉታላችሁ በአድቫንስ ወይ ወጣ ባለ አባባል shake a leg እንለዋለን። I am tired ደክሞኛል ስንል I am tired። I am exhausted well እንቀጥል። ቤዚክ ቨርሰስ አድቫንስድ ወይ ከቀላል ወደ ከባድ ስንማር ነው። stop talking zip it ሲለፈልፍ አንድ ሰው ወይ በጣም ብዙ ሲያወራ ስታፕ ታኪንግ ኖርማልን አባባል ነው። ዚፕ ኢት ማለት ትችላላችሁ። ሪላክስ ፈታ በል ዘና በል ሰው ሲጨናነቅ ሪላክስ። ኪክ ባክ ሌይ ባክ ማለት ይቻላል። ኪክ ባክ ወይም ሌይ ባክ። ሂዝ ዌልዚ ሀብታም ነው ስንል ወይም ሀብቱ ስናጋንን አንድ ሰው ሂዝ ዌልዚ። ኢዝ አስገቡ እዚች ጋር ፕሊስ። ሂ ኢዝ ሮሊንግ ኢን ደ ዶህ ማለት ጥሬ ቃሉ ዶሽ ወይ ገንዘብ ማለት ነው። ሂ ኢዝ ሮሊንግ ኢን ደ ዶሽ። ሺ ኢዝ ቨሪ ሃፒ ሺ ኢዝ ኦን ክላውድ ናይን። በጣም ደስተኛ ነች ስንል ሺ ኢዝ ቨሪ ሃፒ ሺ ኢዝ ኦን ክላውድ ናይን። አም ሃንግሪ ርቦኛል I'm hungry. I'm starving. You can say, I'm starving. I don't believe you. I'm not buying it. አላምንህም ስንል የተለመደው I don't believe you. I'm not buying it. ለሚያወራው ነገር I'm not buying it ካላችሁ which means I don't believe you ማለታችሁ ነው። I'm impressed. ተገርሜያለሁ. I'm impressed. I'm blown away. ነቀጥል። አይ አግሪ ተስማምቻለሁ ለአንድ ነገር ሐሳብህ እጋራለሁ ስትሉ አይ አግሪ። ዊ አር ኦን ዘ ሴም ፔጅ ወይም ተስማምተናል በሐሳብ ስንል ዊ አር ኦን ዘ ሴም ፔጅ። አይ አግሪ የተለመደው ነው። ዊ አር ኦን ዘ ሴም ፔጅ አንድ ገጽ ላይ ነን ካልን which means አይ አግሪ ማለት ነው። አም ስኬርድ ፈራሁኝ። አም ስኬርድ ደነገጥኩኝ ፈራሁኝ I'm scared. I'm petrified. The word petrified is very strong one. Don't worry አትጨነቅ አታስብ ስትሉት አንድ ሰው don't worry no worries ማለትም እንችላለን። Don't reveal the secret ሚስጥሩን ይፋ አታድርግ። ድብቅ ሚስጥር ካለ don't reveal the secret ወይም በአድቫንስድ way don't let the cat out of the bag. Don't let the cat out of the bag. አፔይት እኔ ከፍላለሁ ለተበላ ለተጠጣ ነገር እኔ ከፍላለሁ ስንል አፔይት ኢትስ ኦን ሚ ኢት ኢዝ ኦን ሚ
see you later በኋላ እንገናኝ see you later I'll catch you later I will catch you later well አሁን ደግሞ words ወይም ቀላል ከቀላል ወደ ከባድ እንደ በቃላት አንጻር ወይም በቃላት አጠቃቀም examine አሁን መመርመር ለማለት ስንፈልግ examine እንላለን በተለመደው ቃል ነገር ግን analyze ማድረግ examine ማድረግ ነው እና የቃላት አቅማችን ለማሳደግ advanced የሆኑ ቃላትን እንጠቀም examine analyze destroy ማውደም annihilate destroy annihilate expect መጠባበቅ አንድ ነገር ይሆናል ይመጣል ብሎ አንድ ነገር አንድ ሰው መጠበቅ expect ይባላል ወይም በደህና advanced ቃል anticipate በነገራችሁ ሁለት ነገር ነው የሚያሳውቀን እዚህ expect ካወቁ ለሱ synonyms ሊሆኑ የሚችል ቃል ማን ነው ለሚለው anticipate confirm ማረጋገጥ authenticate ህጋዊ ማድረግ confirm ማረጋገጥ authenticate confirm የተለመደችን expand ማስፋት ወይም ማብራራት expand elaborate ብዙን ጊዜ መምህራን የክላስ ውስጥም እንጠቀመዋለን elaborate የሚለው ቃል imitate ማስመሰል የሰው ድምጽ የሆነ ነገር ማስመሰል imitate emulate spread ማሰራጨት disseminate advance እናደርገው disseminate evaluate መገምገም መፈተሽ evaluate assess እነዚህ ሁሉ በትምህርት ወይም በፔዳጎጂ ቋንቋ በብዛት ይነገራሉ evaluate ወይም assess ብዙን ጊዜ መምህራን ያውቋቸዋል እነዚህ evaluate assess gather መሰብሰብ collect መረጃ ወይ የሆነ ነገር መሰብሰብ gather collect climb አናንብባት climb ዛፍ ተራራ መወጣጣት climb ascend new አዲስ recent ወይ የቅርብ የሆነ ነገር recent happy ደስተኛ joyal tired መድከም exhausted እነዚህ እንደምታቸው በቃላት ናቸው ይሄን ይመስላል የዛሬ ትምህርቴ በሃምብል እንግሊሽ ነው መማር ለምትፈልጉ ፕሊዝ በእነዚህ ስልኮች በተጠቀሱት ስልኮች ደውሉልኝ አውራን እንነጋገር ውጭ ሀገር ያላችሁ አረብ ሀገር እንዲሁም የተለያየ ሀገር ላላችሁ ባላችሁበት በኦንላይን መማር ትችላላችሁ እንዲሁም እኛ ጋር መጣችሁ ለመማር በእነዚህ ስልኮች ደውሉልን good thank you ኒኖ ነበርኩ ከሃምብል እንግሊሽ I'm out guys I'll see you on the other side bye bye